አንዳንድ ሰዎች ደግሞ በጣም እንደምትወዱኝ አርጋችሁ እንደዚህ አይነት ክፍተት ባትፈጥሩብኝ በጣም ደስ ይለኛል። እኔ ጋር ሪስክ ስላለ እኔና ብሩኬ መሀል ምንም ነገር የለም። እንደ መጀመሪያው ብትሆኑልኝ በጣም ደስ ይለኛል። እንደ መጀመሪያችሁ ሁለታችንን እንደምትወዱን የሁለታችን ስኬት እንደሚያስደስተው ሰው ብትሆኑልኝ በጣም ደስ ይለኛል። እኔና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር አይደለም። በጣም ብዙ የምናውቀው በውስጥ ነገሮች ብዙ ነገሮች እኔና የሚል ለማለያየት ሰው እንኳን ተቀጥሯል። የምሬን ነው የምላችሁ። እኛ አሁን ምናችን ነው እንደው የቱ ጋር ደርሰን ነው ክፉ ነገር አድርገን እኛን ለማለያየት ከዛ እኛን ተለያይተን ምንድነው ጥቅሙ ብዬ ሳስብ የምር ግን የዛን ጊዜ ይሄን ነገር ስሰማ በጣም ነው ልቤ የተሰበረው። እውነት ስነግራችሁ አልደብቃችሁም። እና የነገረን ራሱ የተቀጠረው ሰው ነው። አዲስ ነገር ይኖራል በቅርቡ እግዚአብሔር ከፈቀደ ብለህ ነበር እና የአዲስ ነገር ማለት ነው። ማታ እንቅልፍ አላስተኛኝም ነው ማለት በቃ አሁን ንገራቸው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብቅ ብዬላችኋለሁ ማለት ነው። ትናንትና በሚፍታ ቤት ነበርን፣ ዛሬ ደግሞ በራሴ ቤት ብቅ ብያለሁ ማለት ነው። እና ውድ ቤተሰቦች ትናንት ያው በሚፍታ ቤት ብሩኬ አንድ ነገር ተናግሮ ነበረ። ወደሱ ከመምጣቴ በፊት ግን እስኪ ስለ ብሩኬ ትንሽ ነገር ላውራ። ያው ሰሞኑን መኪና ገዝተናል እና በጣም ደስ ብሎኛል። የምር ብሩኬ በጣም የህይወትን አንድ እርምጃ ስለተራመድክ በጣም አስደስተኛል። ያው ገዝተናል ያልኩት ያንተ ማለት የኔ ስለሆነ ነው። ይሄን ቪዲዮ በኋላ ስታየው ማለት ነው። እና ስኬት ያስደስተኛል። ሁሌም ደግሞ የምትፈልገውን ነገር እንድታገኝ ምኞቴ ነው፣ የሁል ጊዜ ጸሎቴ ነው። እና የህይወትን አንድ እርምጃ ተራምደሃል ብዬ አስባለሁ። ከዚህም በኋላ ደግሞ ገና ይቀጥላል፣ በዚህ አይቆምም። ሙሽዬንም እንደምታስደስታት የሁል ጊዜ ምኞትህን ፍላጎትህን እናትህን ማስደሰት ነውና እንደምታስደስታት እርግጠኛ ነኝ። እና ሁሉንም ስኬት እንድታሳካ ደግሞ እግዚአብሔር ከጎንህ ስላለ እግዚአብሔርን አመሰግነዋለሁ። የዚህ ስኬት ማንም አይደለም፣ የምር የሁሉም ድርሻ ባለቤት እግዚአብሔር ነውና ከዚህም በኋላ ደግሞ ብዙ ነገሮችን የምናይ ይሆናል እግዚአብሔር ከፈቀደ። እና ያው ብሩኬ ያንተ ስኬት ማለት የኔ ስኬት ነው፣ የኔ ስኬት ደግሞ ያንተ ስኬት ነውና ሁሌም ቢሆን በደስታ እደሰታለሁ፣ በሀዘን ሀዝናለሁ። ሁሌም እንዲሳካልህ ደግሞ ሁሌም ጸሎቴ ነው። በጣም ደስ ብሎኛል ከምላችሁ በላይ የምር ይሄን ለመግለጽ በደንብ እድሉን አላገኘሁም ነበርና እስኪ ዛሬ ላውራ ብዬ ነው። አንድም ሌላው ደግሞ እንግዲህ ትናንት ብሩኬ በሚፍታ ቤት የተናገረውን ነገር ልጠይቀው ነው የመጣሁት። ምን ብሎ ነበር መሰላችሁ? እግዚአብሔር ከፈቀደ በቅርቡ አዲስ ነገር ይኖራል አለ። ምን ለማለት ፈልጎ ነው? መኪና ገዛ። ከዛ ደግሞ ሌላ ምን አለ? እስኪ ያው የትኛውም ነገር ይደረስበታል፣ ግን ደግሞ ስኬትን የመሰለ ቤተሰብን ማስደሰት የመሰለ